ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁን? ያለው በጣም ሰላም ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ እናንተ? ሁሉ ሰላም ነው? ውድ ቤተሰቦች ቤርቶችዬ እንዴት አላችሁ? ሰላም ናችሁ? ያላችሁበት እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ሰላምታ ይለያችሁ። ዛሬ አንድ ነገር ላችሁ ስለመጣሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ተቀላቀሉኝ። ቤተሰብ ሁኑ። ቤሩት ያላችሁ ሁሉ ቤተሰቦች እኔም ቤሩት ነኝ። እንዲሁ ትናንት እንደተፈጠረው ነገር በያላችሁበት ራሳችሁን ጠብቁ ይላለሁኝ። ሲቀጥል ደግሞ ቦታ አይለዩም ስለሚባል በቃ የት ቦታ እንደሚጥሉት ምናምን ስለማይለይ ራሳችሁን ለመጠበቅ አድርጉ። ወጣ አትበሉ። ከማዳማችሁ ጋር ያለውን ነገር ቀጥታ ተነጋገሩ። ብቻችሁን ቤት ጋር እንኳን አትቀመጡ። እነሱ ብዙም ጣጣ የላቸውም። ራሳችሁን ጠብቁ ቤተሰቦች። መሀል ቤሩት ላይ ትናንት ድንገት ነበር የተጣለው። የት አካባቢ እንደሚጥሉ እንኳን ስለማይለይ ስላልተናገሩ እንደዚህ ባንክ ላይ፣ ትምህርት ቤት ላይ ምናምን ነበር ሲሉ የነበረ በቲቪ ምናምን እያየ ነው። እና ቤተሰብ ራሳችሁን ጠብቁ ላለው እግዚአብሔር ከእናንተ ጋር ይሁን። በተረፈ ሰላም ሁኑልኝ። በተለይ እዚህ መሀል ቤሩት ውስጥ ያላችሁ ነው በጣም አደጋ ይፈጠራል ምናምን የሚባል እንደዚህ ሰው የሚበዛበት አካባቢ፣ ሆቴሎች፣ ሆስፒታሎች፣ እንደዚህ ባንክ አካባቢ ምናምን ነው ይበዛል የሚባለው። እዛ አካባቢ ራሳችሁን እንደመጠበቅ አድርጉ። እግዚአብሔር በበታች ኦልሬዲ እግዚአብሔር ነው የሚጠብቀን። ከእግዚአብሔር በበታች ደግሞ መቼም ራሳችን መጠበቅን የመሰለ ነገር የለም። ራሳችሁን ጠብቁ። ገጠራማዎች ብዙም እንኳን አደጋ የለውም ይመስለኛል። ምክንያቱም ሰው የለውም እዛ ጋር ምንም እንኳን ቦታ አይሰጡትም እንጥላለን ብለው። ቤሩት መሀል ውስጥ ያላችሁ ከተማ ምናምን መሀል ቤሩት ላይ ያላችሁ ግን ራሳችሁን ጠብቁ። እግዚአብሔር ከእናንተ ጋር ይሁን። አሁን ቤሩት ላይ ያለው ሁኔታ በጣም ከባድ ነው። ጭራሽ ደግሞ ዛሬ አመት በዓል ስለነበረ ምን አለበት እንኳን ዛሬ በአመት በዓሉ ትንሽ እንኳን ቢተውት ነበር። ትቶታል ብለን ነበር። በጣም አሪፍ ነው ስራችን እንሰራለን ምናምን እያልን ነበረና ግን አልተሳካም። እግዚአብሔር አልፈቀደውም። ያው በምትችሉት አጋጣሚ ራሳችሁን ጠብቁ። ያው የት አካባቢ እንደሚወድቅ ምናምን አይለይም። ወጣ ለማለት መልካም ነው። ኮንትራት የምትሰሩት ነው በተለይ ይሄን ያክል እንኳን ሊከብድ የሚችለው ውጭ እንኳን የምትሰሩት ቦታውን ራሱ አጣርታችሁ ምናምን ቦታ መልቀቅ ትችላላችሁ። ኮንትራት የምትሰሩት ግን ትንሽ ከበድ ስለሚል የት ቦታ እንደምሄድም ማታውቁ ሊሆን ይችላል። እዛም አልፎ ከአንድ ቤት ውጭ ራሱ ከታች እንኳን የሆነ ቦታ ሻይ ቡና ብላችሁ መምጣት እንኳን ስለማትችሉ ያለውን በስልክ ኢንፎርሜሽን ምናምን መቀበል መልካም ነው።